አይ ሰላም ሰላም እንደናችሁ ሰላም ላክትሬስ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ያው ዛሬ የምሰራላችሁ ዋና ዩኒቨርሲቲ ከዲግሪ በላይ የሚሰጠን ዋና ጥቅሞችን ነው ማለት ነው። ዲግሪ ከመቀበል በበለጠ እኛ ባህሪያችንና ሌሎች እናዳብርበት ግን ማናስተውላቸውን አራት ጥቅሞች እኔ ያየዋቸውና የተረዳዋቸውን ነው የምነግራችሁ ማለት ነው። ኦኬ መጀመሪያ ከመጀመሪያ በፊት ቻናሌን ሰብስክራይብ፣ ላይክ፣ ኮመንት አድርጉልኝ። ሌላ ቪዲዮዎች ደግሞ በዩኒቨርሲቲ ጉዳይ ዙሪያዎችና በላይፍ ኤክስፔሪየንስ እንድሰራላችሁ የምፈልጉ ቪዲዮ ካሉ ኮመንት ላይ ሜንሽን አድርጉኝ። ሃይማኖትም ያላቸው ሰዎች በአንድ የምትማሩበት ኢቭን ከሌላ ብሔር እንኳን ባይሆን ሁሉም የተለያየ ባህሪ ስላለው ወደፊት የሚጠቅም ደግሞ የስራ ጓደኞች የምታፈሩባቸው ዩኒቨርሲቲ ውስጥ ግቢ ውስጥ ወይም ኤሌመንታሪ እንደነበረው አይነት ጓደኝነት አይደለም። ሃይስኩል እንደነበረው ጓደኝነት አይደለም። ዩኒቨርሲቲ ላይ ያለው ጓደኝነት ለወደፊት አብረዋችሁ የሚሰሩ አብረዋችሁ የሚተጉ አይነት መለየት ካልፈለጋችሁ እስከ መጨረሻው ለምንዘልቁበት ቤተሰብ ነው የምመሰረቱት ማለት ነው በጓደኝነት ዘርፍ። ሁለተኛው ደግሞ ራስን መቻል ነው ወይም ኢንዲፔንደንት፣ ራስ ብር ከመያዝ ጀምሮ ታይም ማኔጅመንት ሙሉ በሙሉ የምንቆጣጠርበት ሌቭልን ያለማምድናል ማለት ነው ኢንዲፔንደንስ ላይ። ሶስተኛው ስራ ውስጥ ተሰማርተን ስንሰራ ወይም ቅጥረኛ ሆነን የምናገለግልበት ወቅት ምን ያህል አድቫንቴጅ እንዳለው በክበቦችና በበጎ ፈቃድ ስራዎች መሳተፍ ወይም ኤክስትራ ከሪኩላር አክቲቪቲ ስራ ከወጣን በኋላ ሲቪያችን ስንጽፍ ጥሩ ልምድ የሚሆነን ነው። አራተኛው ደግሞ እና የመጨረሻ ብዬ ያስቀመጥኩት ዋናው ሪዚሊየንስ ነው። ቦና ጥንካሬ ወይም ቻሌንጅን ተቀብሎ ወደ የማገገም ሲስተም ነው። ይሄ ሪዚሊየንስ ወይም የስነ ልቦና ጥንካሬ ብዬ ወሰድኩት ማለት ነው። ይህን ሰውስድ ምን አለ? የምግብ ሰልፍ አለ፣ የምግብ ሰዓት አለ። በተጨማሪም ደግሞ የፈተና ጫና ምን ሞክራችሁ የገንዘብ ነፃነት ዩኒቨርሲቲ ግቢ ውስጥ መኖር ከዲግሪ በላይ የሚሰጣችሁ አራት ጥቅሞች እነዚህ ናቸው። ሌላ ካሉ ደግሞ እስኪ እናንተ የተረዳችሁ ካሉ ኮመንት ላይ ሜንሽን አድርጉኝ። አመሰግናለሁ። ቻናሌን ሰብስክራይብ አድርጉ ከተመቻችሁ።